የአስተሳሰብ ኃይል ከለማኝነት ወደ ነጋዴነት። የአንድ ሰው ታላቅነት የሚወሰነው በአስተሳሰቡ ነው። ይህ ደግሞ ጊዜ የማይሽረው እውነታ እንደ ኤለን መስክ፣ ስቲቭ ጆብስ እና የመሳሰሉት ስኬታማ ግለሰቦች ውስጥ በተደጋጋሚ ተረጋግጧል። ናፖሊዮን ሂሊ ቲንክ ኤንድ ግሮ ሪች አስብና ሀብታሙን በተሰኘው ታዋቂ መጽሐፉ ላይ የምታስበው ትሆናለህ ብሏል። ነገር ግን ይህ እውነት ከሆነ ለምን ብዙ ሰዎች ስኬታማ ለመሆን ይቸገራሉ? ስለ ወደፊቶቻቸው አያስቡም ወይስ የራሳቸው አቅም ማየት ተስኗቸዋል? የዛሬው ታሪክ ለእነዚህ ጥያቄዎች መልስ የሚሰጥ ሲሆን በመንገዳችንም ላይ ጠቃሚ ትምህርት ያስተምረናል። ስለዚህ እስከ መጨረሻው አብራችሁን ቆዩ። ይህ ቪዲዮ ጊዜውን እንደሚመጥን ቃል እገባለሁ። በአንድ ወቅት ሰዎች በሚበዙበት የባቡር ጣቢያ ውስጥ አንድ ለማኝ ይኖር ነበር። በየቀኑ ባቡር የሚጠብቁ መንገደኞችን ምጽዋት በመለመን ሕይወቱን ይመራ ነበር። አንድ ቀን እየለመነ ሳለ አንድ በሚገባ የለበሰ ነጋዴ ወደ ባቡሩ ጣቢያው ሲገባ ተመለከተው። ውድ ልብሱንና በራስ መተማመንን የተሞላበት አቋሙን ሲያሳይ ለማኙ ይህ ሰው በእርግጥ ሀብታም መሆን አለበት፣ ገንዘብ ብጠይቀው በእርግጠኝነት ብዙ ገንዘብ ይሰጠኛል ብሎ አሰበ። በዚህ ተስፋ ለማኙ ወደ ነጋዴው ተጠግቶ እጁን ዘረጋ። ነገር ግን ነጋዴው ገንዘብ ከመስጠት ይልቅ ተመለከተውና ሁልጊዜ ከሌሎች ትቀበላለህ እንጂ አንተ ስለ ሰው ሰጥተህ ታውቃለህ ሲል ጠየቀው። ለማኙ ደነገጠ። ከዚህ በፊት እንዲህ አይነት ጥያቄ ሰምቶ አያውቅም ነበር። ግራ በመጋባትም ጌታዬ፣ እኔ እኮ ለማኝ ነኝ፣ ምጽዋት በመለመን ነው የምኖረው፣ ለማንም የምሰጠው ምንም ነገር የለኝም ብሎ መለሰለት። ነጋዴው ፈገግ አለና የምሰጠው ምንም ነገር የለኝም ብለህ የምታመን ከሆነ ምንም የመጠየቅ መብትም የለህም። እኔ ነጋዴ ነኝ፣ በልውውጥ አምናለሁ። የምትሰጠኝ ነገር ካለ እኔም በምላሹ አንድ ነገር እሰጥሃለሁ። ነገር ግን የምትሰጠኝ ምንም ነገር ከሌለ እኔም ምንም ልሰጥ አልችልም አለው። ይህንን ተናግሮ ነጋዴው ባቡሩን ተሳፍሮ ሄደ። ለማኙ በድንጋጤ ቆሞ የነጋዴውን ቃላት በአይምሮ ደጋግሞ ማሰብ ጀመረ። ለረጅም ጊዜ ስለምን ኖር ያለው፣ ነገር ግን ማንም ሰው እንዲህ ብሎኝ አያውቅም። ባለጌ አልነበረም፣ ግን እውነቱን ነው የተናገረው። በምላሹ ምንም መስጠት ካልቻልኩኝ ሰዎች ለምን ይሰጡኛል? ለማኙ ለመጀመሪያ ጊዜ ሰዎች ብዙ ገንዘብ የማይሰጡት በምላሹ ምንም ስለማይሰጣቸው ሊሆን እንደሚችል ተገነዘበ። በዛች ሌሊት በሐሳቡ ተውጦ እንቅልፍ አልወሰደውም። ግን እኔ ምን መስጠት እችላለሁ? እኔ እኮ ለማኝ ነኝ፣ ምንም የለኝም አለ። ሆኖም መቀበል ከፈለክ መጀመሪያ መስጠት አለብህ የሚለው የነጋዴው ቃል በአይምሮ ውስጥ ያቃጭል ነበር። 2 ቀናት አለፉ። ለማኙ ማንንም ገንዘብ አልጠየቀም። በሐሳብ ተጠምዶ ነበር። በ3ኛው ቀን በጣቢያው ተቀምጦ ሳለ በባቡር ሐዲድ አቅራቢያ ያበበ